ባየር ሙኒክ አይደለችም። ከፍተኛ መድረክ ወይም ዓለም ከነሱ የሚፈልገው ነገር ግን አለ። በትክክል መምረጥ የሚችል ስካውቲንግ አሏቸው። ከ2018 እስከ 2024 ድረስ ፍራንክፈርት የታወቁ የዓለም ምርጥ ተጫዋቾች ወደ ዓለም መድረክ አምጥተዋል። በታላቅ ትርፍም ሽጠዋቸዋል። ሽያጫቸውን በክፍል እንመለከታለን። በ2016 አዲስ ስፖርት ዳይሬክተር ፍሬድ ቦሪችን እቅድ ቀየረ። እቅዱም ኮከብ መግዛት ካልቻለ እኛ እንፈጥራለን የሚል ነበር። እንዲሁም ስካውቲንግን ወደ ሰርቢያ፣ ፍራንስ እና ኔዘርላንድ ላኳቸው። እነሱ የሚፈልጓቸው ተጫዋቾችም ጠንካራ የፕሬስ ችሎታና ፈጣን ጎል ማግባት የሚችል በብርቱ ፍላጎት የሚጫወት ተጫዋች። በእነዚህም ፍለጋ ውስጥም ሉካ ጆቪችን፣ ሰባስቲያን ሃለርንና አንቴሬቪችን እነዚህን ሶስት ተጫዋቾች ከታች ወደ ላይ አመጡ። ሉካስ ጆቪች በ0.5 ሚሊዮን ከቤኔፊካ በውሰት አመጡት። 2018 እና 19 ዓመተ ምህረት 27 ጎሎችን ማግባት ቻለ። ወደ ሪያል ማድሪድም በ63 ሚሊዮን ዩሮ ተሸጠ። 62.5 ሚሊዮን ዩሮ ትርፍ ማግኘት ቻሉ። ሰባስቲያን ሃለር ከአትሪቢች በ7 ሚሊዮን ተገዛ። በቡንደስሊጋ የሚያስደንቅ ተጫዋች ሆነ። ወደ ዌስትሃም በ50 ሚሊዮን ዩሮ ተሸጠ። ትርፉም 43 ሚሊዮን ዩሮ ነበር። አንቴሬቪች በ2 ሚሊዮን ተገዛ። ወደ ኤሲ ሚላን እና በ30 ሚሊዮን ዩሮ ተሸጠ። ትርፉም 28 ሚሊዮን ነበር። እነዚህ ሶስት አብረው ከታች ወር ላይ መጡ ልጆች ከ10 ሚሊዮን ዩሮ በታች አውጥተው በ145 ሚሊዮን ዩሮ ሸጧቸው። ነገር ግን አሁንም ቡድኑ አልፈረሰም። እንደገና መገንባት ቀጠሉ። 19 እና 21 አንድሬ ሲልቫን ከኤሲ ሚላን በውሰት መጣ። 20 እና 21 ዓመተ ምህረት 28 ጎሎች አስቆጠረ። ወደ ሬድ ቡል ሊዝቢንግ በ23 ሚሊዮን ተሸጠ። ትርፉ 20 ሚሊዮን ነበር። ከአርጀንቲናው ክለብ ሪቨር ፕሌት ራፋኤልን በትንሽ ገንዘብ አመጡት። በ22 ኤሮፓ ሊግ ማሸነፍ ቻሉ። ራዳልን በ22 ከናታን በነፃ መጣ። በመጀመሪያም ብዙ ሰዎች አልወዱትም ነበር። ነገር ግን በአንድ አመት ወደ ከፍተኛ ተጫዋች ሆነ። 23 ጎሎችና 17 አሲስቶች ማድረግ ቻለ። ቡድኑም ወደ ቻምፒየንስ ሊግ ማደግ ቻለ። 23 ላይ ዋጋው ወደ 95 ሚሊዮን ዩሮ አደገ። በመጨረሻ ወደ ፒኤስጂ ተሸጠ። ትርፉም 95 ሚሊዮን ማግኘት ችሏል። ኢንተር ፍራንክፈርት በነፃ ማርሙሽንና ኡጉይክቲኬን ወደ ክለባቸው አመጡት። ማርሙሽ ቡንደስሊጋ ላይ 46 ጨዋታዎች 27 ጎሎችና 15 አሲስቶች ማድረግ ችሏል። ኢኪቲኬ 47 ጨዋታዎች 19 ግቦችና 10 አሲስቶች ማድረግ ችሏል። በዚህም ትልቅ ችሎታቸው ሁለቱም በከፍተኛ ዋጋ ወደ ተለያዩ ክለቦች መሄድ ችለዋል። ማርሙሽ ለሲቲ 70 ሚሊዮን፣ ኢኪቲኬ 80 ሚሊዮን ለሊቨርፑል መሸጥ ችሏል። ፍራንክፈርት ሚስጥር ምንድነው? የነሱ ተጫዋቾች በዓለም ላይ ተፈላጊ እንዲሆኑ ያደረጋቸው ምንድነው? አንደኛ የተሻለ መመልከት ነው። ወደ ተለያዩ ሀገራት የሚላኩት የቡድኑ ተጫዋቾች መልማዮች ከፍተኛ ችሎታ ያላቸው ናቸው። ስለዚህ ተጫዋቾቹን በደንብ መመልመል ይችላሉ። ሁለተኛ ልምድና እድገት መፍጠር ነው። መልማዮች የሚፈልጉት ተጫዋች በፍጥነት የሚጫወትና የተቀያያሪ ስልቶችን በአግባቡ የሚጠቀም ተጫዋችን ይፈልጋሉ። ሶስተኛ በትክክለኛ ጊዜ መሸጥ። ተጫዋቹ በክለቡ እየተፈለገ እነሱ ግን ለትርፍ ስለሚፈልጉ ተጫዋቾቹን በተለያዩ ክለቦች ሲፈለጉ ቶሎ ይሸጣሉ። በዚህ መንገድ 6 ዓመት ውስጥ ከፍተኛ ሽያጭ 345 ሚሊዮን ዩሮ ትርፍ ማግኘት ችሏል። ፍራንክፈርት ወደፊት እቅድ እንደኛ ተመልካቾች ብዙዎች ይጠይቃሉ። እንግዲያውስ ፍራንክፈርት ከነዚህ ተጫዋቾች በኋላ ቀጣይ ደረጃ ምንድነው? አንደኛ የተወዳዳሪ እቅድ ወይም ክለብ አምቢሽን መፍጠር ነው። ፍራንክፈርት በተለያዩ 23 እና 24 ዘመን በኋላ የቡንደስሊጋ 5ኛ ወይም 4ኛ ደረጃ ላይ በመድረስ ተመልክቷል። አሁን የመደበኛ የቻምፒየንስ ሊግ ቡድን መሆን ይፈልጋሉ። ከዚህ በፊት እንደዚህ አልነበሩ እና ስፖርቲንግ ዳይሬክተር ማክስ አዲስ ተስፋ ማሳየት ችለዋል። ሁለተኛ የቴክኒክ ልማት ነው፣ ታክቲካል ዲቨሎፕመንት። ፍራንክፈርት በዘመኑ የተለየ ቴክኒክ አቅም እንዲያገኙ በተጫዋቾች ትኩረት እየገነባ ነው። ከዚህ በፊት ካውንተር አታክ የተመሰረተ ቡድን ነበር። አሁን ግን ፖዚሽን ቤዝድ ፉትቦል ላይ ያተኩራል። ሶስተኛ ኢኮኖሚክ እቅድ ነው፣ ፋይናንሻል ሞዴል። ፍራንክፈርት በዚህ 6 ዓመት ውስጥ ስትራይከር ወይም አጥቂ ብቻ 345 ሚሊዮን ዩሮ በመስራት የሌሎች ክለቦች ሞዴል መሆን ችሏል። አሁን ደግሞ በሌሎች ቦታ ሚድፊልደር እና ዲፌንደር ላይ ለማስፋፋት ትኩረት እያደረጉ ነው። አራተኛ ወጣትና አዲስ ተጫዋች ነው፣ ኔክስት ጄኔሬሽን። ቡድኑ አሁን በአዲስ የወጣቶች የማሳደግ ከፍተኛ ትኩረት እያደገ ነው። በ26 ዓመተ ምህረት የወጣቶች ማዕከላቸው ሙሉ በሙሉ ይጠናቀቃል። ይሄ ማለት ወጣቶች ወይም ተተኪ ትውልድ ወደ ከፍተኛ ቡድን ማምጣት ይችላሉ ማለት ነው። አምስተኛ የዓለም ገበያ ግሎባል ኤክስፓንሽን። ፍራንክፈርት ጀርመን ብቻ አይደለም፣ አሁን ወደ አፍሪካ፣ ኤዥያ እና መካከለኛው ምስራቅ ገበያ ወይም ይህን ተጫዋች በአዲስ ቡድን እድል
ያመጣል። በተለይ አፍሪካና የምስራቅ ሀገሮች ፍራንክፈርት ዋና መለያቸው እንዲታወቅ ያደርጋል። በመጨረሻም ፍራንክፈርት ገንዘብና ተጫዋችን እድገት በመመርከዝ አዲስ ስፖርት ሞዴል እንደ እድገት እየተቀመጠ ነው። በዚህም መንገድ ፍራንክፈርት በአሁኑ አንድ የምርት ቡድን ብቻ አይደለም፣ ነገር ግን የተስፋ ብዙ ትውልድን የሚያበቅል ፕሮጀክት እየሰሩ ነው። እናንተስ ከፍራንክፈርት ወጥቶ አስደናቂ የሆነ ተጫዋች ስም ኮሜንት ላይ አስቀምጡ።